የፈለጋችሁትን በህግ መጠየቅ እችላለሁ። የቀበሮ ሜዳ ጉዳይ ይሄ እንደውም በጎፋ ጉዳይ እኔ ልጠየቅ አይገባም። ለምንድን ነው መሰላችሁ? ብዙ ዋጋ ከፍዬበታለሁ። ሌባ የተባልኩት በጎፋ ጉዳይ ነው። የጎፋን ህዝብ አስቀድሜ ስለነበረ ማለት ነው። ኢመርጀንሲው በሰዓቱ የጎፋ ህዝብ ላይ ስለነበረ መሬት የተገለበጠው ሰዎች የሞቱ በጎፋ ህዝብ ስለነበረ ማለት ነው። ያንን ስላስቀደምኩ ለምን የጎፋን ህዝብ አስቀደምሽ? ቀበሮ ሜዳ ላይ ያሉትን እንዴት ቃል ገብተሽ ተብዬ ከዛ እንዴ ብዬ እኔ ራሱ ማመን አቅቶኝ የዛን ቀን ነው የዛን ቀን ጀመሩኝ። ከዛ በኋላ እኔን አታክ ማድረግ ጀመሩ በቀበሮ ሜዳ ጉዳይ። ስለዚህ በቀበሮ ሜዳም ጉዳይ ጥያቄ ላላችሁ ሰዎች እመልሳለሁ። ማስረጃ ይዞ የመጣ ህዝብ ይፍረደኝ። ለምን ከዚህ በፊትም ብዙ ነገር ተብያለሁ። እናቴ እስከ ማስገደል ብዙ ነገር ተብያለሁ። ወደዛ አልሄድም። ለምን ስሜታዊ ስለሚያደርግ። አሁን ግን ቪዲዮን እልካለሁ። ልጅቷ የጠየቀችው ጥያቄ 100% ወደ እኔ 100% ሳይሆን የሆነ ቲክቶክ ታውቁታላችሁ እንግዲህ የምቆርጠውን ሁላችሁም አይ ቲንክ እርዳታ ላይ ስለሰራችሁ ቲክቶክ ተቆርጦ የሚገባው እንትን አለ። ያ የገባውን ልክ እርዳታ ስንጨርስ እዚህ ጋር ያሉት በሙሉ መመስከር ይችላሉ። ስክሪንሻት አድርጌ እልክላቸዋለሁ እርዳታው ላይ ለተሳተፈ በሙሉ። ከዛ በኋላ አስገባለሁ። የህፃኗ ልጅ አንስታለች። የተደፈረችውን ልጅ ኢንጂነር አማኑኤል እንጂ እኔ አልሰበሰብኩም። ለአበቅ የለሽ እኔ አስተባብሬያለሁ። ገብቻ እርዱ ምናምን ብለናል፣ ግን እኔ አልሰበሰብኩም። ልጠየቅ አይገባም። የኢንጂነር አማኑኤል ነው የሰበሰበው እሱ ጉዳይ፣ እኔ አይደለሁም። ሁለተኛው ደግሞ የመንትዮቹ ነው። የመንትዮቹ የተቆረጠውን አስገብቼላታለሁ። ትዕግስት መታ እንደውም በቅርቡ እንኳን መጥተው ሲያመሰግኑኝ ነበረ። ቪዲዮም ሀፒ በርዝዴ ሁሉ ብለው ሰርተውልኛል። እሷ መታ መመስከር ትችላለች። ሌሎቹ በኩላሊት በካንሰር እያንዳንዱ ማለት ነው። ሌላው ሳይቀር ቴሲ አንተ እንኳን በቅርቡ የምታውቀው ናርዲ፣ አንቺ የምታውቂው ምንም ተስፋዬ፣ ሁላችሁም ስለምታውቁ የማን አለቡሽ ዲቦ እህት ስትረዳ በጊፍት አግዘናታል። የእሷን አስገብቻለሁ። እናንተ ከዚሁ መመስከር ትችላላችሁ። ለምን ሬሲት በግሩፕ ስለምንልክ የተቆረጠ ጊፍት በሙሉ እናስገባለን። ዮኒ ልንገርህ፣ አሁን በቅርቡ ቲጂን ህፃን ልጅ ረድተናል። እኔ ቤት በጊፍት እነ ቤታ የሰጡትን በሙሉ ለቲጂ ልክ ያለው እያንዳንዱን ብጠራላችሁ የእርዳታው ቁጥር ብዙ ነው። በአሲድ የተደፋ ልጅ ሳውዝ አፍሪካም ይኖራል። ማስተራብነት እኔም ላይ ተሰብስቧል። እያንዳንዷ ሪሲት